ጤናማ ጉበት በጣም ጠቃሚ ነው። ጉበት ደማችንን በማንጻት ይረዳናል፣ ኃይልም ይሰጠናል። የወፍ በሽታ ወይም ሄፓታይተስ ቢ በጉበቱ ላይ ከፍተኛ ህመምን ሊያስከትል የሚችል ቫይረስ ነው። የወፍ በሽታ ወይም ሄፓታይተስ ቢ በደምና በወሲብ ፈሳሾች አማካኝነት ከአንዱ ሰው ወደ ሌላው ሰው ይተላለፋል። ይህ ሊተላለፍ የሚችልባቸው መንገዶች እንመልከት። ምንም ጥበቃ ያልተደረገበት የጾታ ግንኙነትን መፈጸም፣ ልጅ በሚወለድበት ጊዜ ከእናት ወደ ልጅ በንክኪ መተላለፍ፣ መርፌዎችን አብሮ መጋራት ወይም ደም ሊኖርባቸው ከሚችል ምላጭ አሊያም የጥርስ ብሩሽ አብሮ መጠቀም ይገኙበታል። የወፍ በሽታ ወይም ሄፓታይተስ ቢ ቫይረስ ካለቦት ለመጀመሪያ ጊዜ ምንም አይነት የህመም ስሜት ላይኖርቦት ይችላል። ይሁን እንጂ ጊዜ በሄደ ቁጥር ጉበቱ ላይ ጉዳት ሊያስከትልና የጉበት ነቀርሳ ወይም ካንሰር ሊያስከትልቦት ይችላል። የወፍ በሽታ ወይም ሄፓታይተስ ቢ ጋር በተያያዘ ሊከሰቱ ከሚችሉ የበሽታ ምልክቶች ደግሞ እንመልከት። የሆድ ህመም፣ ጥቁር ሽንት፣ ትኩሳት፣ የመገጣጠሚያ ህመም፣ የምግብ ፍላጎት ማጣት፣ የማቅለሽለሽ ስሜት፣ ማስታወክ፣ ድካም እንዲሁም የቆዳና የአይን ወደ ቢጫነት መቀየር ሊሆን ይችላሉ። ጥሩ ዜና ራስዎን መከላከል ይችላሉ የሚለው ነው። ስለ ወፍ በሽታ ወይም ሄፓታይተስ ቢ የደም ምርመራ ለሐኪሞ መጠየቅ። ቫይረሱ ከሌለቦት ወይም ከወፍ በሽታ ሄፓታይተስ ቢ ለመከላከል አቅም ከሌሎት የመከላከያ ክትባት ማግኘቱ እጅግ በጣም አስፈላጊ ነው። የወፍ በሽታ ወይም ሄፓታይተስ ቢ ክትባት አስተማማኝ ከመሆኑም ባሻገር ጉበቱን ከቫይረሱ ለመከላከል ይረዳል። አብዛኛውን ጊዜ በ6 ወር ጊዜ ውስጥ 3 ክትባቶችን መውሰድ ያስፈልጋል። ይህም የእድሜ ልክ መከላከያን ይሰጣል። በአውስትራሊያ የተወለዱ ህፃናት ክትባቱን የሚሰጡት ከተወለዱ በኋላ ነው። ጤናማና ጠንካራ ጉበት እንዲኖሮት ስለ ወፍ በሽታ ወይም ሄፓታይተስ ቢ ምርመራና በሽታ የመከላከል አቅም ማጠናከሪያ ክትባት ለመውሰድ ሐኪሞን ይጠይቁ። ተጨማሪ ማብራሪያ ለማግኘት በcancersa.org.au ድረገጽ ላይ ይመልከቱ።